በዚያው ሀገር በሌሊት መንጋቸውን ሲጠብቁ በሜዳ የሚያድሩ እረኞች ነበሩ። የጌታም መልአክ ድንገት መጥቶ ባጠገባቸው ቆመ። የጌታም ክብር በዙሪያቸው አበራ። ታላቅም ፍርሃት ያዛቸው። መልአኩ ግን እንዲህ አላቸው፣ አትፍሩ፣ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች አምጥቼላችኋለሁና ዛሬ በዳዊት ከተማ መድህን ተወልዶላችኋልና እርሱም ጌታ ክርስቶስ ነው። ይህ ምልክት ይሁናችሁ፣ ሕፃን ልጅ በጨርቅ ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ታዩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ሰላምም እርሱ ለሚወዳቸው ሰዎች በምድር ይሁን። መላእክቱ ከእነርሱ ተለይተው ወደ ሰማይ ከወጡ በኋላ እረኞቹ ጌታ የገለጠልንን ይህን የሆነውን ነገር እንድናይ ወደ ቤተልሔም እንሂድ ተባባሉ። እነርሱም ፈጥነው ሄዱ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙት። ካዩም በኋላ ስለ ሕፃኑ የተነገራቸውን ገልጠው አወሩ። ይህንንም የሰሙ ሁሉ እረኞቹ በነገሯቸው ነገር ተደነቁ። ማርያም ግን ይህንን ሁሉ በልቧ ይዛ ታሰላስል ነበር። እረኞቹም ሁሉ ነገር እንደተነገራቸው ሆኖ ማግኘታቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያከበሩና እያመሰገኑ ተመለሱ። አሜን።